ሰላም ጤና ይስጥልኝ ውድ የኢምራን ቲዩብ ቻናል ቤተሰቦች፣ ዛሬ ብዙዎቻችሁ የጠየቃችሁኝን እና ለጀማሪ ዩቲዩበሮችም ሆነ ለነባር ዩቲዩበሮች በጣም የሚጠቅም ርዕስ ይዤላችሁ መጥቻለሁ። እንደሚታወቀው ዩቲዩብ ላይ የሚጫኑ ቪዲዮዎች ሁሉም እኩል አይከፈሉም። ዛሬ በ2026 ዩቲዩብ ላይ ከፍተኛ ገቢ ያላቸውን የኮንተንት አይነቶች እና ለነዚህ የኮንተንት አይነቶች ዩቲዩብ በ1000 ቪው ምን ያህል ገንዘብ እንደሚከፍላቸው በዝርዝር እናያለን። በተለይ አንደኛ ላይ የምነግራችሁ የኮንተንት አይነት የሚያስገኘው ገቢ ያስገርማችኋል። ስለዚህ እስከ መጨረሻ ተከታተሉኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አምስተኛ ላይ የሚገኘው የኮንተንት አይነት የቴክኖሎጂ ወይም ደግሞ የኤሌክትሮኒክስ ኮንተንት ነው። ይሄ ማለት ላፕቶፖች፣ ዴስክቶፖች፣ ስልኮች እና የተለያዩ የቴክኖሎጂ እቃዎች ላይ ቪዲዮ መስራት ማለት ነው። ትላልቅ የቴክኖሎጂ ኩባንያዎች ምርታቸውን ለማስተዋወቅ ለዩቲዩብ ትልቅ ገንዘብ ስለሚከፍሉት ዩቲዩብ ደግሞ ለዚህ ኮንተንት አይነት በ1000 ቪው ከ$4 እስከ $7 ይከፍለዋል። አራተኛ ላይ የሚገኘው የኮንተንት አይነት የጤና እና የአካል ብቃት ኮንተንት ነው። ይሄ ማለት የአካል ብቃት እንቅስቃሴ፣ አመጋገብ እና የአእምሮ ጤና ላይ የሚያተኩሩ ቪዲዮዎች ናቸው። ለዚህም ሲባል የስፖርት እቃዎችን የሚያመርቱ ትላልቅ ካምፓኒዎች ለዩቲዩብ ለማስታወቂያ ሲባል ትልቅ ገንዘብ ይከፍላቸዋል። ዩቲዩብ ደግሞ ለዚህ የኮንተንት አይነት በ1000 ቪው ከ$5 እስከ $9 ይከፍላል። ሰዎች ሁልጊዜም ጤናቸውን መጠበቅ ስለሚፈልጉ ይሄ የኮንተንት አይነት ኢቨርግሪን ወይም ደግሞ ሁልጊዜም የሚታይ የኮንተንት አይነት ይባላል። ሶስተኛ ላይ የሚገኘው የኮንተንት አይነት ዲጂታል ማርኬቲንግ እና ሶፍትዌር ነው። ዌብሳይቶች እንዴት እንደሚሰሩ፣ አፕሊኬሽኖች እንዴት እንደሚሰሩ፣ የአፕሊኬሽኖች አጠቃቀምና ዲጂታል ማርኬቲንግ ማለት ነው። የሶፍትዌር ኩባንያዎች ደንበኛ ለመሰብሰብ ለዩቲዩብ ማስታወቂያ ሲባል ትላልቅ ገንዘቦችን ስለሚከፍሉ ዩቲዩብ ደግሞ ለዚህ የኮንተንት አይነት በ1000 ቪው ከ$10 እስከ $15 ይከፍላል። ሁለተኛ ላይ የሚገኘው የኮንተንት አይነት የሪል ስቴት እና የቅንጦት ህይወት ነው። ይሄ ማለት ውድ መኪናዎች፣ ውድ ቤቶችንና የቱጃር ኑሮ የሚያስተዋውቁ ቪዲዮዎች ናቸው። እነዚህ ማስታወቂያዎች የሚታዩት አቅም ባላቸው ሰዎች፣ ቱጃር የሆኑ ሰዎች ጋር ስለሆኑ እነዚህ ማስታወቂያ የሚያሰሩ ካምፓኒዎች፣ ውድ መኪናዎችን የሚያመርቱ ካምፓኒዎች፣ ቤቶችን የሚያስተዋውቁ ካምፓኒዎች ለዩቲዩብ ማስታወቂያ ሲባል ትልቅ ገንዘብ ስለሚከፍሉ ዩቲዩብ ደግሞ ለዚህ የኮንተንት አይነት በ1000 ቪው ከ$12 እስከ $20 ይከፍላል። አንደኛ ላይ የሚገኘው የኮንተንት አይነት ፋይናንስ፣ ኢንቨስትመንት እና የቢዝነስ ኮንተንት ነው። ይሄ ማለት ስለ ቁጠባ፣ ስለ ገንዘብ አያያዝ፣ ስለ ክሪፕቶ፣ ስለ ፎሬክስ፣ ስለ ቢትኮይን የሚያስተምሩ ቪዲዮዎች ናቸው። የዓለማችን ትላልቅ ባንኮች እና ትላልቅ የፋይናንስ ተቋማት ከፍተኛ ማስታወቂያ ስላላቸው ለዩቲዩብ በጣም ትልቅ ገንዘብ ይከፍላሉ። ዩቲዩብ ደግሞ ለዚህ የኮንተንት አይነት በ1000 ቪው ከ$20 እስከ $40 ይከፍላል። እዚህ ጋር አንድ ነገር ማወቅ አለባችሁ። ገቢው የሚወሰነው በእነዚህ በኮንተንት አይነቶች ብቻ ሳይሆን ተመልካቾቻችሁ ከየት ሀገር እንደሆኑም ጭምር ነው። ለምሳሌ እናንተ ተመልካቾች ከአውሮፓ፣ ከአሜሪካ፣ ከትላልቅ የአውሮፓ ሀገራቶች ውስጥ ከሆነ የእናንተ ቪዲዮዎች በጣም ትላልቅ ገቢዎችን ያስገኛሉ። እናንተም ከነዚህ የኮንተንት አይነቶች ውስጥ መርጣችሁ የፈለጋችሁትን መስራት ትችላላችሁ። በዚህ ቪዲዮ ላይ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቻናላችንን የወደዳችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ